እንኳን ወደ ጤናማ ጫጩቶች አስተዳደግ መመሪያ በደህና መጡ። ዛሬ የምንወያየው በእርባታ ወቅት ስለ ንጽህና አጠባበቅ አስፈላጊነት ነው። ጽዳትና የጸረ ተባይ ርጭት የባዮሴኩሪቲ ወይም የስነ ደህንነት ዋና ዋና ተግባራቶች ናቸው። ትክክለኛ የንጽህና አጠባበቅ ጫጩቶችን ከበሽታ ለመጠበቅና ጤናማ እንዲሆኑ ይረዳል። ጸረ ተባይ ርጭት በምርት ዑደት መጨረሻ ላይ ወይም ከበሽታ ወረርሽኝ በኋላ ሊገኙ የሚችሉ እንደ ቫይረስ፣ ባክቴሪያ፣ ፕሮቶዞዋ፣ ጥገኛ ተዋሲያንና ሻጋታዎችን የመሳሰሉ ጎጂ ህዋሳትን ይገድላል። ጽዳት በሶስት ቅደም ተከተል ይከናወናል። ደረቅ ጽዳት፣ እርጥብ ጽዳትና በመጨረሻም የጸረ ተባይ ርጭት። የመጀመሪያው ደረቅ ጽዳት ነው። በመጀመሪያ ሁሉንም የመጠጫና የመመገቢያ እቃዎች እና ሌሎች ቁሳቁሶች እንዲሁም ተንቀሳቃሽ ነገሮች ከቤት ውስጥ ያውጡ። በመቀጠል የረጀውን ጉዝጓዝና ቆሻሻዎች በማንሳት ማዳበሪያ ውስጥ ያድርጉ። በመቀጠል የዶሮን ቤት በደረቅ ብሩሽና መጥረጊያ ይጥረጉ። በተቻለ መጠን የተቀረውን ቆሻሻ በሙሉ ለማስወገድ ይሞክሩ። አስፈላጊ ከሆነ ወለሉን በአካፋ ይፈቅፍቁ። ያስታውሱ፣ ጥሩ ጽዳት 90% የሚሆኑ በሽታ አምጪ ተዋሲያንን ከእርባታ ስፍራው ያስወግዳል። ያረጀውን ጉዝጓዝ ሰብስበው ከእርባታ ስፍራው ያስወግዱ። አሮጌ ጉዝጓዝ በሽታን ሊያስተላልፍ ስለሚችል በዶሮ ቤት አቅራቢያ መጣል የለበትም። የዶሮዎቹን ፍግ እንደ ማዳበሪያ መሸጥ ወይም ከእርባታ ስፍራው ቢያንስ ግማሽ ኪሎ ሜትር አርቀው ማስወገድ ይችላሉ። ቀጣዩ እርጥብ ጽዳት ነው። የተቀረውን አቧራና ሌሎች ነገሮች ለማስወገድ ቤቱን በንጹህና ብሩሽ ይጠቡ። እርጥብ ጽዳት በአየር ላይ የሚቀሩ ቫይረሶችን ይቀንሳል። ከተቻለ ቤቱን ለማጠብ በሚጠቀሙበት 10 ሊትር ውሃ ውስጥ 3 ሚሊ ሊትር የሚሆን በረኪና በመቀላቀልና በማጽዳት በሽታዎችንና ጥገኛ ተዋሲያንን ከእርባታ ስፍራው ወደ አቅራቢያው የሚገኙ አካባቢዎች የመዛመት ዕድልን ይቀንሳል። በእጥበት ጊዜ ውሃው ከቤት ውጪ ሲፈስ ውጪ ላይ እንዳያቁር ለማድረግ ይሞክሩ፣ ወይም መሬት ውስጥ ዘልቆ መግባት ወደሚችልበት ፀሐያማ ቦታ እንዲገባ በማድረግ ፀሐዩ የተቀሩትን የበሽታ አምጪ ተዋሲያንን እንዲያስወግድ ያድርጉ። ዝቅተኛ ግፊት ባለው ውሃ በመጠቀም እንደ ቆጥና ወለል ያሉ በጣም የቆሸሹ ቦታዎችን በመርጨት ያርጥቡ። የተከማቸው ቆሻሻና ፍግ እስኪበሰብስና በቀላሉ ሊወገድ እስከሚችል ድረስ ያርጥቡ። ከዚያም ለማንሳት አዳጋች የሆነ ቆሻሻ ካለ ለማስወገድ አካፋ መጠቀም ይችላሉ። ለማጽጃነት እንደ ኦሞ ወይም ኤረል ያሉ ሳሙናዎችን ይጠቀሙ። እነዚህ ሳሙናዎች ዋጋቸው አነስተኛና ውጤታማ ናቸው። አካባቢውን በማርጠብ እየፈገፈጉ የተቀረውን ቆሻሻና ቅባታማ ቦታ ያጽዱ። በዶሮ ቤት ውስጥ ለማጠብ አስቸጋሪ የሆኑ ቦታዎችን ትኩረት በመስጠት በውሃና በሳሙና ይጠቡ። ለተሻለ እጥበት ሞቅ ያለ ውሃ፣ መፈቅፈቂያ፣ ከፍተኛ ግፊት የውሃ ማጠቢያዎችን እና የስቲም ማጽጃዎችን ይጠቀሙ። ጣሪያውን፣ መስኮቶችን፣ ግድግዳዎችን፣ በሮችንና ወለሎችን ጨምሮ ከላይ ወደ ታች ይጠቡ። ሳሙናውን በንጹህ ውሃና በበረኪና አሊያም ያለ በረኪና በድጋሚ ያጽዱ። ከማድረቁ በፊት በቤት ውስጥ የቀሩ ደረቅ ነገሮች መኖራቸውን ይፈትሹ። ቤቱ እንዲደርቅ በሮችና መስኮቶችን በመክፈት የፀሐይ ብርሃን ወደ ውስጥ እንዲገባ ያድርጉ። የመጨረሻው ጸረ ተባይ ርጭት ከመደረጉ በፊት የቤቱ መዋቅሮች ላይ አስፈላጊ ጥገና ያድርጉ። በህንፃ ውስጥና ውጭ የሚገኙ ማንኛውንም የአይጥ መግቢያ ሊሆኑ የሚችሉ ቀዳዳዎች ይክፈኑ። ጸረ ተባይ ርጭት ወሳኝ ቢሆንም በቤት ውስጥ የቀረ ቆሻሻ ካለ ውጤታማ አይሆንም። የጸረ ተባይ ርጭት ከጽዳት በኋላ የሚቀሩ በሽታ አምጪ ተዋሲያንን ያስወግዳል። የደረቅና እርጥብ ጽዳት በጥራት ሲከናወን የበለጠ ውጤታማ ይሆናል። የግሉታራልዲሃይድ እና ኳተርናሪ አሞኒየም ውህዶችን የያዘ ጸረ ተባይ መድኃኒት ይጠቀሙ። ለተሻለ ውጤታማነት ትክክለኛውን የምርት አበጣበጥ መጠንና ትክክለኛ የመተግበሪያ ዘዴዎችን መጠቀሙን ያረጋግጡ። ወለሉን፣ ግድግዳውን፣ ጣሪያውን ጨምሮ በቤት ውስጥ ያሉትን ሁሉንም መዋቅሮች ለመሸፈን በጀርባ የሚታዘል የኬሚካል መርጫ መሳሪያ መጠቀም ይችላሉ። እንደ አማራጭ ባልዲ ውስጥ ጸረ ተባይ ውህድ በማድረግ ለስለስ ያለ መጥረጊያ በመጠቀም በባልዲ ውስጥ እየነከሩ በቤት ውስጥ እንዲሰራጭ በማድረግ ወለሉ በአረፋ እንዲሸፈን ያድርጉ። ጸረ ተባይ ርጭቱ ውጤታማ እንዲሆን ሁሉም መዋቅሮች በጸረ ተባይ መድኃኒት ከተሸፈኑ በኋላ ቤቱን ቢያንስ ለአንድ ቀን በመዝጋት በተቻለ መጠን ለረጅም ጊዜ እርጥብ ሆኖ እንዲቆይ ያድርጉ። ስለተከታተሉ እናመሰግናለን። ትክክለኛ የንጽህና አጠባበቅ ልማዶች ጠንካራና ጤናማ ዶሮዎችን ለማሳደግ አስፈላጊ ናቸው።